ክብደት ስንት ነው? 50 ኪሎ ነኝ። 50 ኪሎ ብሎ ክብደት የለም። ዳኒ ስትመለከቱት he's made up of atom ከአተም ነው የተሰራው። ጥቅጥቅ ካሉ አተሞች ልክ እንደዚህ ይሄውና ፊቴ፣ ይሄው እጄ፣ ይሄው እግሬ ልክ እንደ ጥቅጥቅ ካሉ አተሞች ነው የተሰራው። ለምሳሌ ሁለት አይን አለ፣ አንድ አፍንጫ አለ፣ ጸጉር አለ፣ ጆሮ፣ አፍንጫ፣ ጥርስ፣ ከንፈር፣ እጅ ወዘተረፈ እነዚህ ሁሉ ተደምረው we call it mass. Mass of the body is always constant or ቦታ ላይ ዲፔንድ አይሆንም። እዚህም ሁለት አይን ሁለት ጆሮ ነው ያለኝ። ስፔስ ላይ ብትወስዱ ሁለት አይን ሁለት ጆሮ ነው። ማስ ቦታ ስለቀየራችሁ የሚቀየር ነገር አይደለም ማለት ነው። this mass is a scalar quantity which means direction necessarily አይደለም። ስንት ኪሎ ሽንኩርት ልስጥ? 4 ኪሎ ሽንኩርት ወደ ገበያ ስጠኝ ያማል ማለት ነው። its SI unit is ኪሎግራም። ብዙ ጊዜ ኢንተርቼንጅ እያደረግናቸው እንጠቀማለን። ክብደት ስንት ነው? 50 ኪሎ ነኝ። 50 ኪሎ ብሎ ክብደት የለም። ስለማስ ነው እያወራን ያለነው። ኪሎ ካለ weight is a gravitational pull. Pull means in physics it is a force. Weight is the gravitational force. Weight is equal to force of gravity. Mass times acceleration. But in this case, force of gravity ካለ gravity accelerate የሚያደርግበት acceleration ደግሞ ምንድናት እሷ? G. So weight is equal to mass times gravity. የአንድ ቦዲ weight gravity ላይ ዲፔንድ ይሆናል። gravity ደግሞ ከፍታ ላይ ዲፔንድ ይሆናል። አንድን ወርቅ ስምጥ ሸለቆ ስትለኩት ያለው ክብደትና ራስ ዳሽን ላይ ስትለኩት ያለው ክብደት እኩል አይደለም። ስምጥ ሸለቆ ስትለኩት ወደ ታች በሄዳችሁ ቁጥር gravity ይጨምራል፣ weighቱ ትልቅ ነው። ራስ ዳሽን ላይ ወጣችሁ ስትለኩት ደግሞ gravity ወደ ላይ ስትሄዱ እየቀነሰ ነው የሚሄደው፣ weighቱ ትንሽ ነው።